በዓለማችን ላይ ካሉ እጅግ ግርግር ከሚበዛባቸው የከተማ ማዕከላት አንስቶ እስከ አነስተኛ የገጠር ከተሞች ድረስ በሳይንስና በታማኝነት ላይ የተገነባ አንድ የጋራ ስፍራ አለ። እርሱም የመድኃኒት ቤት ወይም ፋርማሲ ነው። በእነዚህ ቅጥሮች ውስጥ በሐኪም ትዕዛዝና በታካሚው ደህንነት መካከል እንደ ወሳኝ ድልድይ ሆኖ የሚቆም አንድ ባለሙያ ይገኛል። ይህ ግለሰብ ፋርማሲስት ነው። እርሱም የላቀ ስልጠና የቀሰመ ሳይንቲስት፣ ታማኝ አማካሪና የህዝብ ጤና ቀዳሚ ጠባቂ ነው። ፋርማሲ መድኃኒቶችን ዝም ብሎ የሚያድል ብቻ አይደለም። ይልቁንም በኬሚስትሪ፣ በባዮሎጂ፣ በስነ ምግባርና በሰዋዊ እንክብካቤ ውስብስብ ትስስር ውስጥ የሚሰራ መሐንዲስ እንጂ። ሚናው ለማንኛውም የጤና ስርዓት መሰረት ሲሆን መድኃኒት የተባሉትን እነዚህን ኃይለኛና የሰው ልጅን ህይወት የመለወጥ አቅም ያላቸውን መሳሪያዎች በጥንቃቄ በውጤታማነትና በአግባቡ ስራ ላይ መዋላቸውን ያረጋግጣል። እንዲሁም የሚያስችላቸውን ባህሪ ይሰጣል።